ሃይ ጋይስ እስቲ ቪዲዮን በደንብ እዩት ትጠቀማላችሁ ብዬ ተስፋ አደርጋለሁ። እስቲ እዩት። በ2000 ብር ስራ ለመቅጠር ሴክስ የሚጠይቁ ሰዎች አሉ። በተለይ አሁን ኢትዮጵያ ውስጥ በጣም እየበዛ ያጋጠማችሁ ሰዎች ምናልባት ኮሜንት ላይ አስቀምጡልኝ። በጣም ትልቅ ስራ እንሰራበታል። የ1200 ብር፣ የ3000 ብር፣ የ4000 ብር ደሞዝ ለመቅጠር እንደው 300 400 ሺህ ብር ሆኖ ቢሆን በጠየቀ የምትለው አይነት ነገር ነው፣ ልክ ባይሆን። ነገር ግን በጣም በሚገርም ሁኔታ 2000 ብር መስተንግዶ የሆነች ቦታ ላይ የመንግስት የግል የሆነ ቦታ ላይ በትንሽ ብር ስራ ለመቅጠር ሴክስ የሚጠይቁ ሰዎች አሉ። በጣም ሰው የሚያንገላቱ ሰዎች አሉ። እኔ የእውነት እንደዚህ አይነት ነገር በጣም በመንግስትም ቶሎ እርምጃ ሊወሰድበት የሚገባ በጣም ከባድ ነገር፣ በጣም በብዙ ሚሊዮን ሰው የሚያለቅስበትና ብዙ ሺህ ሴቶች ህይወታቸውን እያጡበት ያለ ያንገላቱሃል፣ ይጫወትብሃል፣ በነፍሷ ይጫወታል። መከራ ነው። ደሞዙን ስታይ 2000 ብር 3000 እዚህ ግባ ማትል የሆነ ነገር እንኳን ማድረግ የማይችል እዚህ ግባ በማይባል በትንሽ ደሞዝ የሆነች ቦታ ለመቅጠር ሴክስ ቢጠይቁ ላገኝሽ ነይ። እኔ በጣም ሲበዛ ሜቢ ገጥሟችሁ ከሆነ ኮሜንት ላይ አስቀምጡልኝ። በእውነት ለሚመለከተው አካል የሆነ ነገር እናደርግ። ከዛ የተነሳ በሚሊዮን ሲጀምር ወንጀል ነው በነገራችን፣ አደገኛ ግን ማን ሪፖርት ያደርጋል? ማን እንዲህ አይነት ነገርን አፍ አውጥቶ በዚህ ደረጃ ይናገራልና እኔ የእውነት እንደዚህ አይነት ነገር ገጥሟችሁ ከሆነ የሆነ ስራ ለመስራት እዚህ ግባ በማይባል ደሞዝ ለመቀጠር ርቦት ጨንቆት ቤተሰብ ተጨናንቆ ስራ ስሪ ተብላ ልክ ስትወጣ በቃ ገላ ይፈልጋል። የ3000 ብር ደሞዝ፣ የ5000 ብር ደሞዝ፣ የ4000 ብር ስራ ለመቅጠርና እኔ በዚህ ጉዳይ ላይ የሆነ ተሰቃይታችሁ የምታውቁ ሰዎች ካላችሁ በተለይ ሴቶች ኮሜንት ላይ አስቀምጡ። ከዛ በኋላ ደግሞ እንደዚህ የሚያደርጉ ሰዎች ሚሊዮን ሰዎች ጋር ይሄ ቪዲዮ ቢደርስ ደስ ይለኛል። በጣም ብዙ ነገር ያስተካክላል። እመኑኝ፣ በጣም ብዙ ነገር። እናንተም ለዘመድ ለጓደኛ ለቤተሰብ ሼር አድርጉላቸው። ብዙ ሺህ ሴቶች ከ16 ዓመት አንስቶ እስከ 40 ዓመት እኔ ልጅ ወልዳ ውጪ ስራ መስራት ያቃታታል። ስራ ስትል ሌላ ነገር የፈለገች ነው የሚመስለው። ስራ ሲል የሆነ ሌላ ነገር የፈለገ ነው የሚመስለው። በተለይ ገና ወጣት ከሆነች ስራ ፈልጋ ልክ ስትል ሌላ ነገር የፈለገ ወደ ሌላ ነገር ጭንቅላታቸው የሚዞር ሰዎች፣ ይሄ እንደ ዓለምም ነው። በተለይ ግን እንደ ሀገራችን አሁን በጣም እየበዛ ያለ ነው። ይሄን ቪዲዮ የእውነት ሴቶች የአንድ ሴት ህይወት መታደግ የምትፈልጉ ከሆነ ይሄን ቪዲዮ ሼር አድርጉ። እዛ የሚያደርገው ሰውዬ ጋር ይደርሳል። ምናልባት ደግሞ የሚመለከታቸው የመንግስት ባለስልጣናት ጋርም ይሄ ቪዲዮ ይደርሳልና እኔ በእውነት 2000 ብር በመስተንግዶ በጣም እዚህ ግባ በማይባል ደሞዝ ሰው ለመቅጠር የሰው ገላ የምትፈልጉ ሰዎች እኔ ሃይማኖት ይኖራችሁ የሰውነት ባህሪ አይዶን ነው ብቻ በጣም ሲበዛ ከባድ ነውና ይሄ ነገር ለሚመለከተው አካል እኛም ሪፖርት እናደርጋለን። እናንተም በተቻላችሁ መጠን ይሄን ቪዲዮ ብዙ ሺህ ሰው ጋር እንዲደርስ አድርጉ። ይሄን ቪዲዮ ለዘመድ ለጓደኛ ለቤተሰብ እንዲደርስ ሼር አድርጉ። ኮሜንት ካላችሁ በዚህ ጉዳይ ላይ የተሰቃያችሁ ሰዎችም ኮሜንት ላይ አስቀምጡልኝ። አመሰግናለሁ።